ሁልጊዜም የክርስቶስ እጅ ናት ልቡናችን የምታበረው። እሱ ካልዳሰሰን በብልጣብልጥ በዚህ ብትለው በዚህ ብትለው አሁን ሰው ሁሉ የእንትን የምንድን ይባላል የእቅድ ብቃት ምናምን ሁላ እየጀማመሩ ቀንቺን አድርገህ በዚህ ስታረጋት ይቺ ጥሩ ህልም ታሳያለች ይላል እንጂ እንደው ደግሞ ለካ አይሰደብም እንዴ። እንደዚህ ያለ ነገር አለን። የመድኃኔዓለም እጅ ነው። የምንድን የምትን ብትለው መድኃኔዓለም እጁ ያቺ የምሕረት እጁ ካልነሳ ስንዴን አንስታ ወደ አምላክ ስጋ የምትለውጥ ብሩክ እጅ አለችው። እሱ ወይንን አንስታ ይዛ ወደ ደም የምትለውጥ የከበረች እጅ አለችው። በጭቃ ዓይን የምትፈጥር ብሩክ ጣት አለችው። እሱ እነዚያ ጣቶቹ የነኩን እንደሆነ ነው። ጌታዬ አምላኬ ሃይማኖት ያለ መድኃኔዓለም እጅ አይገለጥም። የእሱ እጅ ዳሰሰው ነው። ለዚህ ነው አልቦ ዘይክል ብሂለ እግዚእነ ኢየሱስ ክርስቶስ ዘእንበለ ዘመንፈስ ቅዱስ ላዕሌሁ። መንፈስ ቅዱስ ካደረበት ሰው በቀር ኢየሱስ ክርስቶስ ጌታ ነው ወይም የባሕርይ አምላክ ነው ብሎ መመስከር የሚችል ማንም የለም። የመድኃኔዓለም እጅ ብቻ ሲነካል ሲዳሰሰን ያቺ ስትሆን ያን ዕውርም ዳሰሰው በራለት። ቶማስም ያችን እጅ ዶ ነካስ ያርጋ ጌታ አምላኬ ፊት እምቢ አላውቅም ሲል ነበረው። ይገርማል እኮ እኛንም እንደው እንግዲህ እግዚአብሔር እምቢ ያለንን ነገር ሁሉ እሱ በእጁ ዳሶ ያናግረን፣ በእጁ ዳሶ ይግለጥልን። ሃይማኖት የተገለጠ እውነት ነው እንጂ ሰው ፈልጎ የቀመረው ድሪቶ አይደለም። የሐሳብ ድሪቶ የሐሳብ ጥርቅም አይደለም። በመድኃኔዓለም እጅ የተገለጠ እውነተኛ ምስክርነት ነው። ጌታዬ አምላኬ እኔ ዛሬ በፊታችሁ ቆሜ እናንተም አብራችሁ ሆናችሁ ጌታዬ አምላኬ ሆነን ዘወትር በቅዳሴ ወነአምን በአሐዱ እግዚእነ ኢየሱስ ክርስቶስ ወልዱ ዋሕድ ብለን የምንመሰክርለት ይሄ እውነት የሆነው ሃይማኖት መድኃኔዓለም በእጁ ዳሶ ያናገረው ነው። የመለኮት እጅ የገለጠው ነው። የሰው እጅ ሃይማኖትን አልሰራም አይሰራምም። በሰው እጅ የጻፈውንም አልቀበልም። እኔ አምላክ በእጁ ነክቶ ያናገረው ነው። ለዚህ እኮ ነው ሰላም ለአይዳዊከ ጽቡረ እለ ገብራ በምራቅ አፉከ ቅዱስ አይንተ ዕውር ይፍጥራ ትምህርተ ቧት ክርስቶስ ዘትትነገር እምጵር ስፎራ ነገስታት በእንቲአከ ይገድፉ ጌራ ወጠቆሙ ይፈትሁ ሃራ። ስለዚህ ምን አለ? ለነዚህ እጆች ጽቡረ እለ ገብራ በምራቅ አፉከ ቅዱስ አይንተ ዕውር ይፍጥራ ቅዱስ በሆነው ካፍ በተገኘ በዚያ በሰውነት በተገኘው በዚያ ምራቅ የዕውር ዓይን ይፈጥሩ ዘንድ ጭቃ ለለወሱ እጆችህ ምስጋና ይገባቸዋል። አንተ ቅዱስ ሥጋውን ክቡር ደሙን ከመቀበል አስቀድሞ የምትነገር ስውር ምስጢርና ትምህርት አንተ ነህ ኢየሱስ ክርስቶስ ሆይ